እንደምን ሰንብታችኋል? እኔ በጣም ደህና ነኝ ያለው። ባለፈው ቪዲዮአችን ላይ አጸደ ህጻናት ወይም ደግሞ ኬጂ ላይ የሚጀምሩ ህጻናትን እንዴት አድርገን ወደ ትምህርት ቤት ሲመጡ ምን ይለማመዱ የሚሉ 3 ነገሮችን አውርተን ነበር። ዛሬ ደግሞ ቀሪ 3 ነገሮችን እንነጋገራለን። በመጀመሪያ ማህበራዊ ህይወት እንዲለምዱ ማድረግ። አሁን 2 ወር አለን አይደለ? ክረምቱ ላይ በዚህ በ2 ወር ውስጥ አብረው ከቤተሰብ ልጆች ጋር ከጎረቤት ልጆች ጋር በጋራ ጨዋታዎችን እንዲለምዱ ታላላቅ ካላቸው በተለይ በጣም ቤት ውስጥ አብረው መጫወት ይችላሉና አብረው ከልጆች ጋር ራሳቸውን እየገለጹ መጫወት እንዲችሉ ቢለማመዱ መልካም ነው ብለን እናስባለን። ምክንያቱም ትምህርት ቤት ሲመጡ በአንድ ክፍል ውስጥ 20 ተማሪ ቢኖር ከነኛ ከ20ዎቹ ልጆች ጋር አብሮ እንዴት መጫወት እንዳለበት ለምዶ ይመጣል ማለት ነው። ሲጠሯቸው ገና የሚያለቅሱና የሚፈሩ ልጆች አይሆኑብንም። በራስ መተማመናቸው ይዳብራል፣ አካላቸው እንደዛው ይዳብራል፣ በደንብ መንቀሳቀስ ይችላሉ። በተጨማሪ ደግሞ ከጓደኞቻቸው ጋር አብሮ በሰላም መጫወት እንዲችሉ እናደርጋለን ማለት ነው። ሁለተኛው ነጥቤ ደግሞ ምንድነው? ንጽህና አጠባበቅ። ማለትም ምግብ ብሉ ስንላቸው ቢያንስ ምግብ ልናበላም ወደ ውሃ ሲሄዱ እጃቸውን ሸሚዞቻቸውን ዩኒፎርማቸውን ሰብሰብ አድርገው እጃቸውን በደንብ መታጠብ እንዲችሉ ብናደርጋቸው ቤት ውስጥ የሚያታጥበው ስለሚበሉ ማለት ነው። ያችን ነገር ቢለማመዱ። ከዛ ደግሞ መጸዳጃ ቤት በሚሄዱበት ሰዓት ላይ ቶይሌት ተጠቅመው ሲጨርሱ ቦብሉ ላይ ይጠቀሙ፣ መጸዳጃውም ላይ ተቀምጠው ይጠቀሙ። ከዛ በኋላ ቤት ውስጥ ራሳችን አይደለም የምናጥባቸው ብዙውን ጊዜ ራሳቸው ግን ሶፍት ተሰጥቷቸው በሶፍት መጠቀም እንዲችሉ ቢያንስ ራሳቸው መጠቀም ባይችሉ ሰው እንኳን ሶፍት በሚያውሳት እንዳያለቅሱ። ብዙ ልጆች ምን ይላሉ? እናቴ ናት የምታጥበኝ ነው ብለው ያለቅሳሉ። ከእናቴ ውጭ ማንም አይነካኝም ይላሉ። ትክክል ነው፣ ማንም ሊነካቸው አይገባም። ነገር ግን መጸዳዳት ካልቻሉ ደግሞ ሞግዚቶች ወይም መምህራኖች ሊያግዟቸው ይገባል። ስለዚህ ያንን ነገር እንዲጸዱ ወይም ደግሞ ራሳቸው ማጽዳት እንዲችሉ ልታስተምሯቸው መልካም ነው ብለን እናስባለን። ምክንያቱም አሁን ያሉ ህፃናት ሲመጡ ትምህርት ቤት ማንም እንዲነካቸው አይፈልጉም። ለመታጠብም ፈቃደኛ አይደሉም ሰው እንዲነካቸው። ስለዚህ ቢያንስ ሰው እንዲነካቸው ፈቃደኛ ካልሆኑ ምን መሆን አለበት? ራሳቸው ማስተናገድ መቻል እንዳለባቸው፣ ራሳቸው ማጽዳት እንዳለባቸው ማሳወቅና ማስለማመድ ይኖርብናል ማለት ነው። እና የመጨረሻውና 3ኛው ደግሞ ተረጋግቶ በአንድ ቦታ ላይ ለተወሰኑ ደቂቃዎች መቀመጥ መቻል። ቤት ውስጥ እየተጫወቱ በመሃል ላይ ወንበር ሰጥተናቸው ለ5 ደቂቃ ለ2 ለ3 ደቂቃ መቀመጥ እንዲችሉ ብናለማምዳቸው። ለምን እዚህ ሲመጡ ክፍል ውስጥ ገብተው ቁጭ በሉ ሲባሉ ቢያንስ ኦርደር እንዲለምዱ፣ ትምህርት ቤትን እንደ እስር ቤት እንዳያዩት፣ የህግ ማስፈጸሚያ እንዳይመስላቸው ማለት ነው። ቁጭ በሉ ሲባሉ ያለቅሳሉ፣ እርሳስ ወረቀት ሲሰጣቸው ያለቅሳሉ። ያን ነገር እንዳይሆንባቸው መጥፎ ያልሆነ ነገር ሆኖ እንዳይሰማቸው ትምህርት ቤት ምን ማድረግ ይኖርብናል? ቤት ውስጥ መቀመጥን መለማመድ መቻል አለባቸው ማለት ነው። እነኚህ 6 ነጥቦች ካለማመዳችሁ ውጤታማና ጎበዝ ትምህርት ቤቱን የሚወድ ህፃን ማብቃት ትችላላችሁ ማለት ነው። በተጨማሪ ሌሎች ነገሮችን ደግሞ እንደዚሁ እየተነጋገርን እንቀጥላለን። ይህን ክረምት ለመስከረም ተማሪዎችን እንዴት አድርገን እናብቃ በሚለው መልካም ጊዜ ይሆንላችሁ። ሰላም ዋሉልኝ።